ስንክሳር የመስከረም 2 የ40 ዓመት ትውስታ አዘጋጅ እሸት ያሰፋ ተራኪዎች ተፈሪ ዓለሙ እሸት ያሰፋ ዮናስ ክብረት ቴክኒክ ቅንብር ወንጌላዊት ብርሃኑ የመስከረም 2 የ40 ዓመት ትውስታ ከ40 ዓመታት በፊት መስከረም 2 ቀን 1967 ዓመተ ምህረት እንደዚህ ሆነ። ላለፉት 6 ወራት ይምዘገዘግ የነበረው የለውጥ ንፋስ ይቀጣጣል የነበረው የለውጥ ነበልባል እልባቱ ላይ ደረሰ። መስከረም 2 ይክፋም ይልማም የዚች ሀገር ነባር ሥርዓት አስተዳደር ተገለብጦ አዲስ ሥርዓት የሚዘረጋበት ቀን ለመሆንም በቃ። ኢትዮጵያ ታሪኳ ተጀመረ ከሚባልበት ከ3000 ዓመታት ጀምሮ የነበረው ዘውዳዊ አስተዳደር ከተተከለበት ዙፋን ጨርሶ የሚፈናቀልበትም ቀን ሆነ። ዕለቱ ሐሙስ ነበር። መስከረም 2 1967 ዓመተ ምህረት ከኢትዮጵያ ሬዲዮ በንጋቱ ስርጭት የተነገረውን አዋጅ ሕዝቡ በጽሞና በድንጋጤና በደስታ እንደ ግላዊ ፍላጎቱና እንደየስሜቱ ተከታትሎታል። መሰረታዊ የሆኑ የስልጣን መቆናጠጫቸውን ያፈራረሰ የመጣው ወታደራዊ ደርግ አጼ ኃይለ ሥላሴን ከስልጣን የማውረድ ግቡን አጠናቀቀ። ከቤተ መንግስቱ ጀምሮ በእርሳቸው ስም የተመዘገቡ ንብረቶቻቸውን ወርሷል። የዝ ስልጣናቸውን በጣጥሷል። ከሕዝቡ የሚያገናኛቸውን መንገድ አጥሯል። እንኳንስ ወደ ሌላ ቦታ ወደ ታላቁ ቤተ መንግስቱም እንዳይሄዱ ሄሊኮፕተርም በቤተ መንግስቱ አካባቢ እንዳያርፍ ትእዛዝ አስተላልፏል። ደርግ ከሚወስዳቸው የኃይል እርምጃዎች ጎን ንጉሡን ከሕዝቡ ልብ ጨርሶ ለመንቀል በቁጥጥሩ ስር ባስገባቸው ሬዲዮ፣ ጋዜጣና ቴሌቪዥን በኩል ቅስቀሳውን አጧጡፏል። መስከረም 1 ቀን በዘመን መለወጫ በዓል ደርግ